is to use ground-based missiles to break up the Houthi capabilities across the way in Yemen. What that means is ኢትዮጵያ ድምጿን አጥፍታ አሳካችው። የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ ተሰማ። አሜሪካና እስራኤል በዝምታ ድጋፋቸውን ሰጥተዋል። የሱዳኑ ጠቅላይ ሚኒስትር በኢትዮጵያ ጥገኝነት ጠየቁ። ጉዳዩ በትኩረት እየተመረመረ ነው ተብሏል። ዓለም የማንም የግል ንብረት አይደለችም ጂጂፒንግ። ፑቲን ደግሞ ለኢራኑ አዲስ መሪ ከጎን ነኝ ብለዋል። ጂጂፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ በእስራኤል ድብደባ ምክንያት የቴህራን ሰማይ በመርዛማ ጭስ ታፍኗል። የባህር በር ጉዳይ የቅንጦት ሳይሆን የህልውና ጉዳይ ነው ያለችው ኢትዮጵያ ድምጿን አጥፍታ ደቡባዊ የቀይ ባህርን ክፍል መቆጣጠሯ ተሰማ። የመካከለኛው ምስራቅ ግርግር ነገሮች እንዳቃልልላት እየተነገረ ያለችው ኢትዮጵያ ጫጫታ ሳይበዛበት የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ የተሰማ ሲሆን አሜሪካና እስራኤል ደግሞ በዝምታ ድጋፋቸውን መስጠታቸው ተነግሯል። አነጋጋሪውን መረጃ በዝርዝር ይዘነዋል። አብራችሁን ስትቆዩ ሙሉን ትሰሙታላችሁ። በሌላ በኩል ደግሞ የሱዳን ጠቅላይ ሚኒስትር በኢትዮጵያ ጥገኝነት መጠየቃቸው አነጋጋሪ ጉዳይ ሆኗል። ጉዳዩ በትኩረት እየተመረመረ ነው ተብሏል። አጋጣሚው የሱዳን ቀውስ መባባሱንና ኢትዮጵያ በምስራቅ አፍሪካ አሁንም ወሳኝ ኃይል ሆና መቀጠሏን አመላካች ነው እየተባለ ይገኛል። በቀጣይ መረጃ ደግሞ የቻይናው ፕሬዚዳንት ሺጂፒንግ ዓለም የማንም የግል ንብረት አይደለችም ሲሉ ለምዕራባውያን አስደንጋጭ ማስጠንቀቂያ አስተላልፈዋል። ይህ በእንዲህ እንዳለ እስራኤል በፈጸመችው የነዳጅ ማከማቻ ድብደባ ምክንያት የቴህራን ሰማይ በመርዛማ ጭስ መታፈኑ ከፍተኛ ስጋት መፍጠሩ እየተነገረ ነው። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃ ጉዳይ ድምጿን አጥፍታ አሳካቸው። ዓለም በኢራንና በእስራኤል ጦርነት ተወጥሮ አይንና ቀልቡን መካከለኛው ምስራቅ ላይ ባደረገበት አጋጣሚ ኢትዮጵያ መታረም ያለበት ታሪካዊ ስህተት ያለችውን የባህር በር ባለቤትነት ጉዳይ ያለ ብዙ ድካምና ጫጫታ አሳክተዋለች ሲሉ ታዋቂው አሜሪካዊ ደራሲ የጂኦፖለቲካ ተንታኝና በዋሽንግተን ታይምስ እና ኤዚያን ታይምስ በመሳሰሉ ዝነኛ መጽሔቶች ላይ ብርቱ ሙግት በማቅረብ የሚታወቁ ጸሐፊ ብራንደን ሪቸርድ